ጋር በተገናኘ የተለያዩ ስፖርቶችን ለተለያዩ ህመሞች ከዚህ በፊት ሰርቼላችኋለሁ። ፕሮፋይል ላይ ታገኙታላችሁ። እሱን ቼክ ማድረግ ትችላላችሁ። አሁን ደግሞ የምሰራላችሁ ታችኞቹ ቨርተብሬ ስፔሲፊካሊ ኤል4 ጀምሮ ኤል5 እና ኤስ1 አካባቢ ዲስክ በልጅ ያገባችሁ ከተባላችሁ ይህን ስፖርት ቤታችሁ ናችሁ ሞክሩት እስኪ። እኛም ከኢንተርኔት ላይ ያገኛለን፣ ግን ታማሚ ላይ ሞክረ ነው በጣም ኢፌክቲቭ እና ሪሊፍ እንዳለው ስለነገረኝ ነው እናንተ ሞክሩት እያደረጉ ያለሁት። እችኛውን በተቻለ መጠን ወደታች ትዘረጋላችሁ፣ ወግራችሁ ታጥፋላችሁ። በተለያየ ሳይድ ስለነገርኩኝ ያለው በሚሰማችሁ ቦታ በሁለቱም መሞከር ይቻላል። ይህ እግራችንን እናጥፈዋለን። ከዛ የቻለውን ያዘን ከ10 እስከ 15 ሰከንድ ድረስ መቆየት። ይህን እንደጨረስን እዛው ችኛዋን ገበጣ አድርገን ደግሞ ይኸው ይህንንም ከ10 እስከ 15 ሰከንድ ከዛ ባልሰራበት እግር ደግሞ እግራችሁ ቀይራችሁ ፕሮፌሽናል ጋይዳንስ እንዳይለያችሁ በተቻለ መጠን ይህን ስሜት እንዲሰማችሁ ከሆነ ስፖርት እንድታቆሙት ሁልጊዜ እንደምንመክራችሁ እንድታደርጉ በዚሁ አጋጣሚ አሳስባለሁ።